ሻሎም እኔ ወንድማችሁ የወንጌል ሰባኪ ማሙሩ ነኝ። 5 ቁልፍ ነገሮችን የትኛውንም ደጆችን መክፈት የሚችሉ ቁልፍ ነገሮችን ልነግራችሁ እወዳለሁ። ጆሮአችሁን ሰጥታችሁ በእርግጠኝነት ሰምታችሁ መጠቀም ከቻላችሁ ለሕይወታችሁ ወሳኝ ጉዳይ ስለሆነ 5 ቁልፍ ጉዳዮችን የመጀመሪያው ደጆችን ለመክፈት የምንጠቀመው የመጀመሪያው ቁልፍ ጸሎት ይባላል። ጸሎት የትኛውንም ደጆችን ለመክፈት የምንጠቀምበት መንፈሳዊ ቁልፍ ነው። ሁለተኛው ደግሞ እምነት ይባላል። እምነትም የትኛውንም በሮችን ለመክፈት የምንጠቀምበት መንፈሳዊ ቁልፍ ነው። ሶስተኛው ደግሞ አምልኮ ነው። አምልኮም የትኛውንም ደጆችን ለመክፈት የምንጠቀመው መንፈሳዊ ቁልፍ ነው። አራተኛው ደግሞ ምስጋና ነው። ምስጋናም የትኛውንም ደጆችን ለመክፈት የምንጠቀመው መንፈሳዊ ቁልፍ ነው። አምስተኛው ሞገስ ነው። ሞገስም የትኛውንም ደጆችን ለመክፈት የምንጠቀመው መንፈሳዊ ቁልፍ ነው። እነዚህ 5ቱ ነገሮች በአንድ ሰው ሕይወት ላይ ካሉ ይሄ ሰው በየትኛውም አንግል ደጁ ዝግ ሊሆንበት አይችልም። ስለዚህ ጸሎት በውስጣችሁ ላይ ካላችሁ፣ እምነት በውስጣችሁ ላይ ካላችሁ፣ የአምልኮ ሕይወት ካላችሁ፣ የምስጋና ሕይወት ካላችሁ፣ እላችሁ ላይ ሞገስ ካለ የትኛውም በር እናንተን ተከፍቶ ይጠብቃችኋል። እነዚህን በሕይወታችሁ ላይ ተግባራዊ ልታደርጉ በጌታ ፍቅር አሳስባችኋለሁ። እወዳችኋለሁ። ለሌሎችም ሼር አድርጉ። ዘመናችሁ ይለምልም። ተባረኩ።